የዕለቱን ትምህርተ ወንጌል የሚያስተምሩን ክቡር አባታችን ኔታ ቆሞስ አባ ኤፍሬም በጅንካ ሀገረ ስብከት የቅድስት ሥላሴ አስተዳዳሪና በአሁኑ ዕለት ደግሞ በቅድስት ሥላሴ ዩኒቨርሲቲ በስኮላርሺፕ የሚገኙ አባታችን ናቸው። እሳቸው ያስተምሩናል፣ እሳቸው ይመክሩናል። ወደ አባታችን እንሄዳለን። ለሊከ ተአምር ከመአነ አፈቅረከ፣ እኔ እንደምወድህ አንተ ታውቃለህ በሚል የመጽሐፍ ቅዱስ ኃይለ ቃል አንስተን እንደ እግዚአብሔር መልካም ፈቃድ እኛ ለክርስቶስ ያለን ፍቅርና ክርስቶስ ለኛ ያለውን ፍቅር እንዴት እንገልጠዋለን የሚለውን በተወሰነች ደቂቃ ይህንን አይተን ወደ የቤታችን እንሄዳለን። ይህንን የመጽሐፍ ቅዱስ ክፍል የምናገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የተዘገበ ኃይለ ቃል ነው። ዛሬ በቅዳሴው የተነበበውም ወንጌል ይህ ስለሆነ ስለዚህ ቤተክርስቲያናችን ቅዱስ ወንጌልን ሲፈለግ በዜማ ሲፈለግ በሚፈለገው ቋንቋ እያስተማረች ወይም እየተረጎመች ለምእመናኖቿ ለልጆቿ ታስተምራለች። ሌሊት በቅዳሴ በዜማ ወንጌል ተብሎ እንዲሁ ደግሞ በንባቡም የተሰማው ቃል ነው። ከዚህ ለእናንተ የምንሰብክላችሁ አጋጣሚ በቅዳሴው ሰዓት ስላልተገኛችሁ በተለያዩ ምክንያቶች በዛ ሰዓት ስላልተገኛችሁ ያን ወንጌል መልሶ ማስተማር ግድ ስለሆነ የሚነበበውም የሚቀደሰውም አገልግሎቱም ሁሉም ለምእመናኑ ስለሆነ ለዛ ነውና እንደ እግዚአብሔር መልካም ፈቃድ እንግዲህ ለኔም የምናገርበትን የመንፈስ ቅዱስ አንደበት ለእናንተም የምትሰሙበትን ጆሮና አስተዋይ ልቦና እግዚአብሔር አምላካችን ለሁላችን ያድለን። የተናገረው መድኃኒታችን ኢየሱስ ክርስቶስ ሲሆን ማለትም ቅዱስ ጴጥሮስ የተናገረው ቃል ሲሆን ለተጠየቀው ጥያቄ የመለሰው መልስ ነው። መድኃኒታችን ኢየሱስ ክርስቶስ እንግዲህ ከትንሣኤ በኋላ ኢየሱስ ክርስቶስ በጥብርያዶስ ወንዝ የተገለጠበት አሳ እያጠመዱ እያለ እነ ቅዱስ ጴጥሮስ ሐዋርያት እያጠመዱ እያለ መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። ከተገለጠ በኋላ የሚበላ ነገር አላችሁን አላቸው። ጌታ ሆይ እኛ ሙሉ ሌሊቱን አሳ ለማጥመድ ስንደክም ስንለፋደር ነገር ግን ምንም አላገኘንም አሉ። ከመረቡን ወይም በስተቀኝ በኩል ጣሉት አላቸው። አንተ ካልህ አንተ ያልኸውን እንጂ እኛ በስተቀኝ በኩልም በስተግራ በኩልም ብዙ ስንፈልግ አድረናል፣ ደክመናል። አሁን እንኳን አሳ የለም ብለን ወደ መጣንበት ልንመለስ ነው ሲሉት በሉ በስተቀኝ በኩል ጣሉ አላቸው። በስተቀኝ በኩል ሲጥሉ 150 ትልልቅ አሳዎች ተያዙ ነው የሚለው መጽሐፍ ቅዱስ። ስለዚህ ያንን አሳም አቅርበው እንዲሁ በሉ። ከበሉ በኋላ መድኃኒታችን ኢየሱስ ክርስቶስ ምንድነው ያላቸው? ደቀ መዛሙርቱ ባሉበት ቅዱስ ጴጥሮስን ጴጥሮስ ወልደ ዮና ከነዚህ ይልቅ አንተ እኔን ትወደኛለህን ብሎ ነው የጠየቀው። ይህ ጥያቄ በጣም ከባድ ነው። ምናልባት እግዚአብሔር ልጆች እኛ ስንናገረው እኛ በመድረክ ላይ ቁመንም ቃሉን ስናስተላልፈው እናንተም ቁጭ ብላችሁ ስትሰሙት ቀላል ሊመስል ይችላል። ግን ቃሉ በጣም ከባድና ይህንን ቃል ለመመለስ ይህንን ቃልም ለመኖር ሕይወት የሚከፈልበት ትልቅ ዋጋ የሚያስከፍል ነው። ምናልባት ቅዱስ ጴጥሮስ ይህንን ጥያቄ ሲጠየቅ ቀጥሎ ጥያቄውን ከመለሰ በኋላ የሚሰጠው የሚተላለፍለት መመሪያና ትእዛዝ አለ። ያንን ትእዛዝ መቀበል ግድ ስለሆነ ነው። ይህንንም መድኃኒታችን ኢየሱስ ክርስቶስ የጠየቀበት ምክንያት ያን ትእዛዝ ተቀብሎ ይዞ ሲሄድ በሕይወቱ ለሚገጥመው በጣም እጅግ ፈታኝና በጣም እጅግ ከባድ የሆነ ፈተናዎች ሲገጥሙት እኔ ሳልፈልግ ግዴታ ተሰጥቶኝ ኃላፊነቱ እንዲህ መከራ እቀበላለሁ ብሎ እንዳያማርርና ምክንያት እንዳያቀርብ ነው። ለዛ ነው የእግዚአብሔር ልጆች በክርስትና ሕይወት ውስጥ
ፈቃደኝነት ነው። በክርስትና ሕይወት ማንም ተገዶ ክርስቲያን የሆነ የለም። በክርስትና ክርስቶስን ለመከተል በዚች ቤተ ክርስቲያን ለመኖር ሙሉ ነፃ ፈቃድነትን የሰው ልጅ ራሱ ተግባራዊ አድርጓል። በግድ ወደ ቤተ ክርስቲያን የመጣ ማንም የለም። በግድ ምዕመን የሆነ ማንም የለም። በግድ አገልጋይ የሆነ ማንም የለም። ሁሉም ነፃ ፈቃዱን ተጠቅሞ በነፃ ፈቃዱ ወደዚች ቤተ ክርስቲያን መጥቷል። የእግዚአብሔር ሕዝብም የእግዚአብሔር አገልጋይም ሆነናል። የእግዚአብሔር ሕዝብ ስንሆንና የእግዚአብሔር አገልጋይ ስንሆን ከወደፊት ምን ይጠብቀናል? እስካሁንስ ምን አሳለፍነ? ነገስ ምን ይጠብቀናል? ይህንን ነው ማሰብ ያለብን። ስለዚህ ከባድ አደራ ሊቀበል ስለሆነ ያን አደራ ለመወጣት ደግሞ ነፃ ፈቃዱን መጠየቅ ግድ ስለሆነ ነው። ጌታ ሆይ እንደምወድህ አንተ ታውቃለህ አለ። እርግጥ ነው ቅዱስ ጴጥሮስ ይህን የተናገረበት ራሱን የቻለ ምክንያት አለ። ከአሁንም በፊት በዚህ በማቴዎስ ወንጌል ምዕራፍ 26 ላይ እኔ ካንተ አልለይም፣ ምንም መከራ ቢሆን አልለይም፣ በጣም እጅግ ከሌሎች የተሻለ አንተን የመውደድ ፍላጎቱና አንተን የመውደድ ስሜቱ አለኝ ብሎ ነበር። እንደዛ ሲለው ግን አይ ወንድሜ ወይም ልጄ መናገርና መኖር እኮ ይለያል አለ። የተቸገርነው ያደለ እግዚአብሔር ልጆች የምናወራውን ነገር አንኖረው፣ የምንናገረውን ነገር ከደቂቃ በኋላ በሕይወቱ የለንበትም። በዚህ ዘመን ሁላችንም የተቸገርንበት ይህ ነው። እኛም መድረክ ላይ ቆመን እናስተምራለን፣ እናንተም ቁጭ ብላችሁ ትማራላችሁ። ግን ወጣ ስንል በሕይወቱ አንኖርበት። ይህ አይደል የቸገረን? አሁንም እኮ ትወዱታላችሁ ወይ ብንባል አልወድም የሚላለ እንዴ? አይ የለም። ስለዚህ ቅዱስ ጴጥሮስ እወድሃለሁ ብሎ ስለነበር እስከ ሞት ድረስ እኔ ካንተ አልለይም አለ። ግን ለሕይወት በጣም ከባድ በሞትና በሕይወት መካከል የሚሆን አጣብቂኝ በጣም ፈታኝ የሆነ ፈተና ደረሰበት። ሲደርስበት ግን እወድሃለሁ እስከ ሞትም ቢሆን ካንተ አልለይም ያለው ግን ክፉ ቀን ለየው። የእግዚአብሔር ልጆች ቀን ክፉ ነው። ለዛ ነው አባቶቻችን ከእናት ቀን ይሻላል የሚሉት። እናት ለልጅ ቅርብ ናት። እናት ፍጹም ርኅሩ ናት። እናት በልጇ አትደራደርም። እናት ልጇ ቢያስቀይማት፣ ልጇ ቢያስከፋት ምንም አንጀቷ ምንም ቢያዝን ቢከፋም ግን አትጨክንም። እግዚአብሔርም አባታችን እናታችን የምንለው ለዛ ነው። እግዚአብሔር እንደ አባትነት የአባትነት ባህሪ አለው፣ እንደ እናት ደግሞ የእናትነት ባህሪ አለው። ስለዚህ አባቶቻችን ከእናት ቀን ይሻላል ማለትም ቀን ክፉ ነው። ቀን ጥሏቸው ከዚች ቤተ ክርስቲያን የወጡ በጣም ብዙዎች ናቸው። ቀን ጥሏቸው እግዚአብሔርን ያማረሩ በጣም ብዙዎች ናቸው። ቀን ጥሏቸው የእግዚአብሔር ልጆች ወድቀው ሳይነሱ በሞት የተጠሩ ብዙዎች ናቸው። ስለዚህ ያ ቀን ገጠመው። ያ ቀን ሲገጥመው ግን ክርስቶስን አላቀውም ብሎ ነው ክርስቶስን የካደው። ስለዚህ አሁን ኢየሱስ ክርስቶስ ሲጠይቀው ያ ታሪክ ነው ትዝ ያለው። የእግዚአብሔር ልጆች መጥፎ ታሪክ መች ይረሳል? መጥፎ ታሪክ የሆነ ነገር በገጠመን ቁጥር ትዝ ይለናል።
ነገር ግን ደስ የሚለው ቸር አባት ነው ያለን፣ ቸር አምላክ ነው ያለን። ምናልባት ያን ነገር እኛ ልናስበው እንችላለን። እግዚአብሔር ግን ያን ነገር አያስበው። እግዚአብሔር ግን ያን ነገር አንድ ቀን የወደቅንበትን እግዚአብሔር መልሶ አያስበውም። ማለትም ከተመለስን በኋላ ተጸጽተን ወደ እርሱ ከመጣን በኋላ መልሶ ያንን ነገር እግዚአብሔር አያስብም። ደግነቱና ደስ የሚለው በክርስትና ሕይወት ያ ነው። ስንት ጊዜ ወድቀን ተነስተናል። በእውነት የእግዚአብሔር ልጆች እግዚአብሔርን እንወድሃለን፣ እግዚአብሔርን ካልባረከን አንለቀም ብለን ተማጽነ ነው። ግን ክፉ ቀን ገጥሞን ከእግዚአብሔር ከራቅን ከእግዚአብሔር ከሸሸን በኋላ ወደ እርሱ በንስሐ ሕይወት ተጸጽተን ተመልሰን በንስሐ ሕይወት መጥተን ከእግዚአብሔር ጋር እየኖርን ያለን ስንቶች ነን? እስቲ ያንን እግዚአብሔርን እንወድሃለን ብለን የኖርነውን ሕይወትና እግዚአብሔርን ያማርንበትን ሕይወት እስኪ አመዛዝኑት። እግዚአብሔርን ያሳዘንበት ቀን ዘመን ነው የሚበዛው ወይስ እግዚአብሔርን ያስደሰትንበት ዘመን? እስቲ ዝም ብላችሁ ወደ ራሳችሁ ሕይወት ኑና ወደ ራሳችሁ ሕይወት ተመለሱና እስኪ አመዛዝኑት። በእውነት እንደኛ ስራ ከሆነ እኮ በዚህ እኮ መኖር አይገባል። እንደ እግዚአብሔር ቸርነት እንጂ እንደኛ ስራማ እኮ እዚህ የሚገባን አይደለንም። ግን እግዚአብሔር ይገባችኋል አለ። ማለትም እግዚአብሔር የኛ ድክመታችን ስህተታችን እየተወ ማንነታችን ነው የሚወድ። የኛ ክፉ መጥፎ ባህሪያችን ምን እንደሆነ ታውቃላችሁ? ሰውን የምንጠላው ሰውን ስራውን ከሰውየው ጋር አብረን የምንጠላው፣ ሰውን ስንጠላ ሰውንም ስራውንም በአንድ ላይ ማለት ነው። እግዚአብሔር ግን ክፋታችን እየጠላ እኛን ይወዳል። እግዚአብሔር ክፋትን ጠልቶ እኛን ይወደናል። ስራችን ይጠላል፣ እኛን ይወዳል። ጥሩ ስራ ስንሰራ ስራችንን እኛንም ይወደናል። ለዛ ነው በቅዳሴ ሰዓት እንደ ቸርነትህ እንጂ እንደ በደላችን አይሁን እያልን የምንጸልይበት ምክንያት ወደ ቅድስናው ቦታ የምንመጣው በቸርነቱ ስለሆነ፣ የምናገለግለው በቸርነቱ ስለሆነ፣ የምንኖረውን በቸርነቱ ስለሆነ ነው። ስለዚህ ሐዋርያው ቅዱስ ጴጥሮስ እንደምወድ አንተ ታውቃለህ፣ ካሁን በፊት እወድሃለሁ ብዬ አልቻልሁም፣ ቀን ጥሎኛል አለ። እንዲህ ከሆነ አለ እንዲህ ከሆነ እጅግ የምትወደኝ ከሆነ ግልገሎችን ጠብቅ አለ። ይህ ከባድ አደራ ነው። ምናልባት የእግዚአብሔር ልጆች በመጠበቅና በመጠበቅ መካከል ያለውን ሁኔታ ስትመለከቱት እንዲህ ቀላል ነገር ይመስላል። አንዳንድ ጊዜ ሕያው እግዚአብሔር ነው የምላችሁ፣ እንደው በዚህ ዘመን አባቶች ከንስሐ ልጆች፣ ንስሐ ልጆች ከአባቶች ጋር ያላቸውን ግንኙነት ዝም ብዬ ሳየው ይገርመኛል። እኔ አንዳንድ ጊዜ ዝም ብሎ እንዲህ እንደ ቀላል ነገር አንዳንዶች በጣም ጠንካራ አባቶች አሉ፣ አንዳንዶች እንደ የኔ ቢጤ ደግሞ በጣም ሰነፎች አሉ። ምዕመናኑ በጣም ጠንካሮች አሉ፣ በጣም ሰነፎች አሉ። ንስሐ አባት ዝም ብሎ ለስም የሚያዝ ንስሐ አባት አለ። አዎ አለኝ። ደግሞ ወተደች የአባልነት መታወቂያ አለች አይደል? እዛች ላይ ንስሐ አባት ማን ነው ሲባል እዛች እንዴ ወዳጅ፣ ንስሐ አባት ማለት እኮ ከወረቀት ላይ ስሙን የምታሰፍረው ወይም በስም ንስሐ አባት አለኝ የምትለው እኮ ህይወት አይደለም። ንስሐ አባት ማለት እኮ በነፍስህ ተወራርዶ የተረከበ ነው ወዳጅ። እስቲ አንድ ምሳሌ ልስጣችሁ። እናንተ አንድ ሰራተኛ ይኖራችሁ፣ ቤቱን ጠብቅ ብላችሁ ቤቱን እንዲጠብቅ አደራ ሰጣችሁት። ቤቱን አዘርፎ ቢቆያችሁ ምንድን ነው የምትሉት? የቤቱን ንብረት አዘርፎ ቢቆያችሁ ምንድን ነው የምትሉት? የንስሐ አባትና የንስሐ ልጅ
የመጠበቅና የመጠበቅ ሕይወት እንደዚህ ነው። በትንቢተ ኤርምያስ ምዕራፍ 16 እኮ ተጽፏል። አንተ የእስራኤል ሰው ሆይ ነው እኮ ያለው። የተሰጠህን መንጋ ወይም በጎቹን ጠብቅ። ስትጠብቅ ግን ያ ሰው ክፉ ስራ እየሰራ ከሕገ እግዚአብሔር ወጥቶ ስታየው ዝም ብለህ ብታሳልፈው መጨረሻ ስመጣ ደሙን ካንተ እቀበላለሁ አለ። ማለትም አንተ ተጠያቂ ነህ። ለዛ ሰው መጥፋት አንተ ትጠየቃለህ። ነገር ግን መክረኸው ገስጸኸው አልመለስም ካለ አንተ ነፃ ነህ። አንተ አትጠየቅም በደሙ። ማለትም ራሱ በሰራ ኃጢአት ራሱ ይጠየቃል አለ። ንስሐ አባትና ንስሐ ልጅነት ራስን የሚያስጠይቅ ነው። ንስሐ ልጅ በንስሐ አባቱ ይጠቀምበት። ንስሐ አባት ንስሐ ልጆቹን ይጥቀም። ስለዚህ ግልገሎችን ጠብቅ አለ። በመንፈሳዊ ዕውቀት በመንፈሳዊ ጽናት ያልጸኑ ያልበረቱ ገና እንደ ነፋስ ሽው ሽው የሚሉ አባቶቻችን ነፋስን በአራት ይከፍሉታልና ከ1 እስከ 20 ያለውን የነፋስ ዘመን ነው የሚሉት። ሰው እንደ ነፋስ ማለትም የልጅነት ባህሪ፣ ከ20 እስከ 40 ያለውን ደግሞ የፋየር ኤጅ የእሳትነት ሕይወት፣ ከ40 እስከ 60 ያለውን ደግሞ የአፈርነት ማለትም የውሃ ሰው እየቀዘቀዘ የሚለው ከ60 በኋላ እስከ 80 ያለውን ደግሞ የአፈርነት ማለትም ሰው ምርኩዙን ይዞ ሸምግሎ የሚሄድበት ማለት ነው። ስለዚህ ከ1 እስከ 20 ያሉትን ግልገሎች እነሱን በሃይማኖት ተኮትኩተው እንዲያድጉ ማለትም ቤዝ ይዘው ማደግ አለባቸው። ለዛ ነው ቅዱስ ሲኖዶስም ሰንበት ትምህርት ቤት ይቋቋም። ለሰንበት ትምህርት ቤት እኮ 1 ሊቀ ጳጳስ ምድብ አለበት። ይህን ታውቃላችሁ? 1 ሊቀ ጳጳስ ማለት ነው። ለሰበካ ጉባኤ እኮ የለውም። አያችሁ ለሰንበት ትምህርት ቤት እንዴት ትኩረት እንደተሰጠበት። እኛ እዚህ አካባቢ ሰንበት ትምህርት ቤት እንዴት እንደሚታይ አላውቅም። ሰንበት ትምህርት ቤት ማለት ሴቶችም ወንዶችም ሕፃናት የሚገኙበት መሰረት ይዘው የሚገኙበት የሚያድጉበት ነው። የግብፅ ቤተክርስቲያን ልጆች ላይ ነው የምትሰራው። ልጆች ላይ ትሰራለች። በዛ የፈተና ዘመናቸው ተቋቁመው ያልፋሉ። እኛ ግን ሰንበት ትምህርት ቤት ልጆቻችሁን ላኩ አላልክም። ያለ ጦርነት እዚህ አካባቢ አይዶን አላውቅም። በዛ በእኛ ባለንበት በበረሃው ከባድ ነው። አንዱ ልጁን ሰንበት ትምህርት ቤት ላክ ከሚሉት ዓለማዊ ትምህርት ቤት ላክ ቢሉት ነው የሚሻለው። አይደለም ይችን ሀገር ሊረከብ የሚችል ልጅ ወዳጅ ከህፃንነቱ ነው። ንጹህ ብላክቦርድ አይደል የምትሉት? ችግኝ ከህፃንነቱ በደንብ እንዲፋፋ የሚያደርገውን ነገር ካላገኘ ካደገ በኋላ እኮ የፈለገ ነገር ብናደርግለት እኮ ውጤታማ አይሆንም፣ ፍሬያማ አይሆንም። ምናልባት እግዚአብሔር ካረዳው በቀር ማለት ነው። እግዚአብሔር ካረዳው እንጂ ካረዳው አይቻልም። ስለዚህ ግልገሎችን ጠብቅ፣ በሃይማኖት ተኮትኩተው ይደጉ፣ ስለ ቤተ ክርስቲያን ስለ እምነታቸው ይወቁ። አንዳንዶችም እኮ ይህን ባለመስራታችን የሚገርማቸው ያፌዙብናል። ኦርቶዶክሳውያን እኮ መጽሐፍ ቅዱስ አያነቡም አይደል የምንባለው? እነሱ እኮ ዝም ብለው ነው አይደል የሚሉት? ያ ለምን ብትሉ ሰንበት ትምህርት ቤት ላይ ስላልሰራን ልጆች በእምነታቸው ተኮትኩተው እንዲያድጉ ስላላደረገ። ስለዚህ ይህንን አደራ ተሰጠ።
ሁለተኛም እንደዛው ተጠየቀ። እንደምወድህ አንተ ታውቃለህ። የእሱ መልስ እሱ ነው። እርግጥ ነው ከእግዚአብሔር ውጭ ማን አዋቂ አለ? ማንነታችን ፍጻሜያችን ምን ላይ እንደምንደርስ የሚያውቅ እግዚአብሔር አይደል? እኛ የምናውቀው ነገር አለ? ከደቂቃ በኋላ ምን እንደሚፈጠር የምናውቀው ነገር አለ? አናውቅም። መጀመሪያችን ፍጻሜያችንም እርሱ ነው። አስጀማሪም አስፈጻሚም እርሱ ነው። ከሁሉ በፊት ከሁሉ ነገር ሁሉ አስቀድሞ እርሱ ያውቃል። ምን የማያውቀው ነገር አለ? የጥበበኞች ሁሉ ጥበበኛ፣ የነገስታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ አይደል? እርግጥ ጌቶች ያው የጌቶች ጌታ የምንልበት ምክንያት መሰላችሁ? ሰው በራሱ በዚህ በምድራዊ ጌታ እያለ የሚያስቀምጣቸው ነገሮች ስላሉ ነው። ስለዚህ የጌቶች ጌታ ነው እግዚአብሔር። ስለዚህ ያስከሆነ ድረስ ቅዱስ ጴጥሮስ አንተ ታውቃለህ እንደምወድህ አለ። ከዛ በኋላ ሁለተኛ ደግሞ ጠቦቶችን ይህ ፋይር ኤጅ ላይ ያለው ማለት ነው። ይህ ወጣቱ አልነካ ባይነት፣ አትንኩኝ ባይነት ያለበት ያንን ህይወት ማለት ነው። ወደ ቤተ ክርስቲያን ና ሲሉት ከቤተ ክርስቲያን ይልቅ ዓለም የሚማርከው የሚታይ ነገር ሁሉ የሚያታልለው ወጣትነቱ ህይወት ከባድ ነው። ወላጅ ማለትም ልጅ ለወላጁ አልታዘዝም የሚልበት ማለት ነው። ያ ዘመን አንዳንድ ጊዜ ሳይንሱም እንደዚህ ያላል። እዚህ ዓመት ከሞላ በኋላ ነፃነት አለ። 18 ዓመት ነው አይደል? መብት ያንተ ነው ተብሎ ደግሞ ተሰጥቶለታል። ያንን መብት ትክክለኛ መብት አድርጎ የሚይዝ ያኮ ያለም ነው የእግዚአብሔር ልጆች። በእግዚአብሔር ግን እንዲህ ነው የሚለው፣ ልጆች ለወላጆቻችሁ በጌታ ታዘዙ አይደል የሚለው። እድሜ ይረዝም ዘንድ በጎ ነገሮችን ታይ ዘንድ አይደል? ረጅም እድሜ በጎ እንደዚህ መጥፎ ዘመን ያልሆነ ሞትን የማናይበት ሞትን የማንሰማበት። አሁን እኮ ማህበራዊ ሚዲያ ስንከፍት ምን እንሰማ ይሆን አይደል የሚባለው? ዛሬ ደግሞ ምን ተፈጥሮ ይሆን አይደል? ምን አይነት ዘመን ግን ደረስ? በጣም ከባድ ዘመን። ሞት እንጂ ምን በጎ ነገር የሚሰማል? ስደት እንጂ ረሃብ እንጂ የኑሮ ውድነት እንጂ ሌላ ምን ይሰማል? ወደፊት የምናያቸው የምንሰማቸው ነገር የሚያስፈር እንጂ ምን የሚያስደስት ተስፋ ነገር አለ? የእግዚአብሔር ልጆች በእውነት ነገ ተስፋ የምናደርገው ምን አለ? እግዚአብሔር ራሱ ተስፋ ይሁነን እንጂ እግዚአብሔር ራሱ ያስተካክልልን እንጂ ምን ተስፋ የሚሆን ነገር አለ? ይሄ ነው ተስፋ ብለን ምን ይዘዋለ? በእውነት የእግዚአብሔር ልጆች ምንድነው ተስፋ የምናደርገው? ከእግዚአብሔር ውጭ ምን ተስፋ አለ? ምንም። ስለዚህ ወጣቱ ተስፋ እንዲኖረው ተስፋው በእግዚአብሔር እንዲኖር የነገውን ዘመን የነገውን ህይወቱን የተሻለ ህይወት እንዲኖረው ለማድረግ አስተምረው፣ እንከባከቡት፣ ጠብቅ አለ። እርግጥ ነው ወጣቱን መጠበቅ ይከብዳል። የሚገርማችሁ ለምንድን ነው ያው አንዳንድ አባቶች ወይም አብዛኛዎቹ ላያውቁ ይችላሉ። እኛ ግን ያለንበት ዩኒቨርሲቲ አለ። የጅንካ ዩኒቨርሲቲ ግቢ ጉባኤ ከኛ ነው ያለው። ወጣቱ ከኛ ነው የሚመጣው። አንዳንድ ጊዜ ዓለምን ቁጭ ብሎ በመስታየት እንደማየት ያለ ነው። ምንም ፍጹም ስለ እምነታቸው የማያውቁ ልጆች አሉ። ኦርቶዶክስ ነህ፣ ኦርቶዶክስ ነኝ፣ ግን ይሄ ዝም ብሎ በእንትን አለ አይደል? እናትና አባቱ ኦርቶዶክስ ስለሆነ ኦርቶዶክስ የሆነ ማለት ነው። በጣም ጥቂቶቹ ናቸው። እንዲህ ያስልን ነገ ይችን ሀገር የሚረከባት ማን ነው? ኤቢሲዲ የቆጠረ ነው ይችን ሀገር የሚያስቀጥላት? ኧረ ፈሪሃ እግዚአብሔር ያለው ነው ሊያስቀጥላት የሚችለው። ዲግሪ ማስተርስ ፕሮፌሰርነት ያለው ነው እንዴ? አይደለም። የእግዚአብሔር ልጆች ፈሪሃ እግዚአብሔር ያለው ነው የሚያስቀጥላት። አዎ በፈሪሃ እግዚአብሔር ነው። እርግጥ የሳይንሱ ዕውቀት አያስፈልግም ማለት አይደለም። እሱ ለዚህ ለምድራዊ ማናጅመንት ለምድራዊ ያሰራር ሲስተም እንደገና ደግሞ ያው ገና ያልተገኙ ወይም ያለ በምድር ውስጥ ያሉ ማዕድኖችን ለማውጣት እሱ እርግጥ ለስጋ መሰረታዊ ነገር ነው። ግን እናቶቻችን ወጥ
ቅመሙን ሁሉ አዘጋጅታችሁ ጨምራችሁ መጨረሻ ላይ ወጡን ወጥ ሊያስብል የሚችለው ምን ሲጨምርበት ነው? በርበሬ፣ ጨው ነው። ጨው ከሌለው አልጫ አይደል የሚሆነው? መንፈሳዊነት ፈሪሃ እግዚአብሔር የሌለው ማስተር የሌለው ፕሮፌሰርነት የሌለው ዲግሪ ዜሮ ነው። የእግዚአብሔር ልጆች ፈሪሃ እግዚአብሔር እዛ ላይ ሲጨመር ግን ለእድገትም ለሁሉም ነገር ይጠቅመናል። ስለዚህ ያ እንዲጠቅመን ልጆቻችን ላይ መስራት ግድ ይጠበቃል። ስለዚህ ወጣቱ ፈሪሃ እግዚአብሔር ይዞ እንዲያድግ በፈሪሃ እግዚአብሔር እንዲታነጽ ይህ ስራ ያንተ ነው አለ። ከቤተሰብ ጎን ለጎን ያንተ ነው አለ። ይህ የሃይማኖት አባቶች ነው። ወጣቱ ላይ በጣም እጅግ መስራት ይጠበቅብናል። ማለት ነገ ሀገር ተረካቢ እሱ አይደል? ነገ ይችን እምነት የሚያስቀጥለው እሱ አይደል? ሌላ ለማን እንሰጠዋለን? ይችን እምነት ለማን እንስጥ? ከልጆቻችን ውጭ ማን ይረከባታል? እነሱ አይደል የሚረከቧት? ስለዚህ መስራት ይጠበቅብናል። ሕፃናቱ ላይ ወጣቱ ላይ መስራት ይጠበቅብናል። ሌላኛው ደግሞ ሶስተኛው የጥያቄው መልስ ለተጠየቀው ጥያቄ የተሰጠው አደራ በጎችን ጠብቅ፣ ለእናንተ እድሜ ጠገቦችን ፍጻሜያችሁ በክርስቶስ ፍጻሜያችሁ የእግዚአብሔርን መንግስት የምትወርሱበት እንዲሆን ሀገርን እንዲሁ እንዴት እንደመራችኋት እንዴት እስከዚህ እንዳደረሳችኋት ለልጆቻችሁ እያስተማራችሁ እምነታቸውንም በጎ ስራም ይዘው እንዲሄዱ የእናንተም ራሱን የቻለ አስተዋጽኦ ስላለው ነው። ስለዚህ በጎችን ጠብቅ አለ። እነዚህ ሶስት አደራዎች ተሰጡት ለቅዱስ ጴጥሮስ። ከዚያ በኋላ ግን ምን አለው መሰላችሁ? ተከተለኝ ነው ያለው። ግን ይህን አደራ ስሰጥህ ተከተለኝ፣ እንዲሁ በእግረ ሰው ወይም በሚታይ ጉዞ አይደለም። እኔን ተከተለኝ። አንተ እኒህን አደራዎችን ይዘሃል፣ ተከተል። ማለትም ህዝብን መምራት እጅግ መስዋዕትነት የሚያስከፍል እስከ ሞት ህቅታ ድረስ የሚያደርስ ነው። ስለዚህ ይህንን ፍቅር የገለጠበት ህይወት ነው። ነገር ግን እንግዲህ እንደዚህ ከሆነ እንዲህ ትወደኛለህ ከተባለ እንዴት ነው እግዚአብሔርን የምንወድበት መገለጫው ምንድን ነው? እወዳለሁ የሚል ነው ወይስ ምንድን ነው? ይህንን እንግዲህ ምናልባት አንድ ሰው ለሚወደው ሰው አንድ ሰው ለፍቅር ጓደኛው ምን እንደሚያደርግ ታውቃላችሁ? በቃል ሳይሆን በህይወት ነው አይደል? እኛ ለምንወደው ሰው የሚበላ ነገር የሚጠጣ የሚለበስ ነገር ነው አይደል እንትን የምንለው። ስለዚህ በመስራት ነው፣ በስራ በመተግበር ነው። እኛ ክርስቶስን እንወድሃለን ስንለው በቃሉ መኖር ነው የእግዚአብሔር ልጆች። አሁን እኛ በዚች ሀገር ስንኖር በህግ ማዕቀፍ ነው አይደል የምንኖረው? ያለ ህግ የሚኖር ሰው አለ? አይኖርም። ኦርቶዶክስ በመጽሐፍ ቅዱስ በህገ ወንጌል ህግ ውስጥ ነው የሚኖረው። ሀገር ህገ መንግስት እንዳለ ሁሉ ቤተክርስቲያንም ህገ እግዚአብሔር አላት። ስለዚህ እወዳለሁ የምንለው በህግ ስንኖር ነው። በህገ እግዚአብሔር ስንል እንደው ትልቁ ነገር አጠር ላድርገው። አንዳንድ ጊዜ በየሄድኩበትም ከምታዘባቸው ነገሮች ቅድም ቀድሰን ስናቆር የቆረቡት ምን ያህል አዛውንት ናቸው? ህፃናት አይደል የቆረቡት? በህገ እግዚአብሔር መኖር ይህ ነው። ክርስቶስን እወድሃለሁ ማለት ይህ ነው። ክርስቶስን መውደድ ማለት እኮ ስጋውን መብላት ደሙን መጠጣት ለዘላለም ህይወት ራስን ማዘጋጀት ከክርስቶስ ጋር አብሮ መኖር። በማቴዎስ ምዕራፍ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ ከእርሱ ጋር እርሱም ከኔ ጋር ይኖራል አይደል? እሺ ከክርስቶስ ጋር ለመኖራችን ማረጋገጫው ምንድነው? ምንድነው ማረጋገጫው? እኛ ከክርስቶስ ጋር ክርስቶስ ከኛ ጋር ለመኖሩ ማረጋገጫው ምንድነው? ስጋውን መብላት ደሙን መጠጣት ነው።
ሌላ ምንም ማረጋገጫ ነገር የለውም። ካቴድራሉን አየሁት። በጣም እጅግ በእውነት መስዋዕትነት ከፍላችሁ ሰርታችሁበታል። ግን የሚገርማችሁ ህንፃውን ሰራችሁ እንጂ እናንተ ተሰርታችኋል? አልተሰራችሁም። አኮረፋችሁ አላኮረፋችሁም አይመለከተኝም። እኔ እግዚአብሔርን ቃል ተናግሬ መሄድ ነው። ወዳጄ ለህይወት ኑር የእግዚአብሔርን መንግስት ለመውረስ እንጂ ምን ያህል ዘመን ትኖራለህ እዚህ? ምንም የተሻለ ነገር ቢኖር እኮ ምንም ውጭውን አለማየ ነው አይደል? 200 300 ዓመት የለፉበትን አንድ ጊዜ አይደል እያወደሙት ያለው? ያ እኮ ነው። በዚህ የምንኖረው ዓለም እንደዚህ ነው። አንድ ጊዜ እንደ አይነ ጥቅሻ የሚጠፋ ነገር ነው። ተሰሩ የእግዚአብሔር ልጆች። ምናልባት አይዱ እንግዲህ ዛሬ እንትን ስለሆነ ሁሉም ቆራቢ ሊሆን ይችላል። እኔ ካየሁት አንጻር ነው። ካልጠቀምናችሁ የተማራችሁትን በህይወት ካልኖራችሁት ምን ያደርጋል? እዚህ ስለሰባሰብን እግዚአብሔር ያጽድቀናል እንዳትሞኙ። እግዚአብሔር የጉባኤ ችግር የለበትም። እግዚአብሔር እወድሃለሁ የሚለው ሰው ችግር የለበትም። በህይወት የሚኖር ሰው ነው እግዚአብሔር የሚፈልገው። አቤቱ አቤቱ የሚለው ሁሉ ወደ ምን አይገባም ነው የተባለ? እሱ ነው በህይወት የሚኖር እንጂ። ስለዚህ እኛ እርሱን የምንወድበት መስፈርት በንስሐ ህይወት ሰው ራሱን አንጾ ሰው ራሱን ንጹህ አድርጎ ወደ ስጋው ደግሞ መቅረብ ነው። እርሱ እንዴት ወደደ? እርሱስ እንዴት ነው የወደደ? አሁን እኛ እንወዳለን አለ። እርሱ እንዴት ወደደ? እርሱ ራሱን አይደል የሰጠን? ለመላእክት ያልተደረገ ለሰው ልጅ ተደረገ አይደል የተባለው? ክርስቶስ እኮ ራሱን ነው የሰጠው። ስጋውን ቆርሶ ደሙን አፈሶ ነው የሰጠው። መውደድ እንዲህ ነው። ፍቅር በነገራችን ላይ በቃላት አይገለጥም። ፍቅር በህይወት የሚኖር ነው። ፍቅር በህይወት የሚኖር ነው። ስለዚህ እግዚአብሔርን እንወዳለን የምንል ሁሉ የእርሱን የመውደዳችን መገለጫ የሆነውን የክርስቶስን ስጋ መብላት ደሙን መጠጣት በህይወት መኖር። ይህንን ስናደርግ ከክርስቶስ ጋር መኖራችን እናረጋግጣለን። ከዛ ውጭ በክርስቶስ የምንኖረው ህይወት እንኖራለን የምንለው ማለት ነው። እንኖራለን የምንለው አጠራጣሪ ነው የሚሆነው። ከዛ በኋላ ቅዱስ ጴጥሮስን ተከተለኝ ነው ያለው። ቅዱስ ጴጥሮስ ኢየሱስ ክርስቶስን ተከትሎ በመከራ ህይወት ነው ያለፈው። ክርስቶስን መከተል ዘመኑ የመከራ ዘመን ነው። ዘመኑ ረሃብ የበዛበት፣ ችግር የበዛበት፣ በየቀኑ ችግር እንጂ መልካም ነገር የማናስተናግድበት ዘመን ነው። በቃ በእያንዳንዷ ነገር ሁሉ። ነገር ግን በክርስቶስ ሁሉን ማለፍ ይቻላል። እምብዛም ለምድራዊ ነገር አትጨነቁለት። እምብዛም ለምድራዊ ነገር ከነፍሳችሁ አብልጣችሁ ቦታ አትስጡለት። እርግጥ የዕለት ጉርስ ያመትረስ ያስፈልጋል። ሰሎሞንም ጌታ ሆይ አይደል ያለው? ድሃ አታድርገኝ፣ እንዳልሰርቅ፣ እንዳላማርርህ፣ ሀብታም አታድርገኝ ነው። ዝም ይሄ ኢኮኖሚካል ላይ እየተሯሯ ወይም ገንዘብ ላይ እየተሯሯ አንተን እንዳረሳ አይደል ያለው? በመጠኑ የዕለት ጉርስ የዓመት ልብስ እርግጥ ያስፈልጋል። አያስፈልግም ማለት አይደለም። ለዚህ ደግሞ መስራት ነው። ለዚህ ደግሞ መስራት ነው። ስለዚህ ከዚህ አንጻር በክርስቶስ ስንኖር በሕጉ መኖር ይጠበቅብናል። ሌላኛው እንግዲህ እንዳየሁትም ብዙ ነገር ገና ይጠበቅባቸዋል። ሰው እግዚአብሔርን ሲወደው የተለያዩ ስጦታዎች ይኖሩታል። ወይም በተለያዩ ነገሮች ነው። እግዚአብሔርን ስንወድ ሰው ራሱን ይሰጣል፣ ሰው ገንዘቡን ይሰጣል፣ ሰው በእውቀቱ እግዚአብሔርን ያገለግላል፣ በገንዘቡ እግዚአብሔርን ያገለግላል። በተለያዩ ነገሮች እግዚአብሔርን የሚወድ እግዚአብሔርን ያገለግላል። ስለዚህ አሁን እዚህ ብዙ ነገር ይጠበቅባቸዋል። ትናንት አባታችን እያስጎበኙ ነበርና እንትን በጣም ጠባብ ነው። ከአሁን በፊት የነበሩት ይህንን ሰርተው ሄዱ። አሁን ደግሞ ብዙ ነገር ይጠበቅ። በክርስትና ሕይወት ሁል ጊዜ ስራ ይቀጥላል። ማለትም ሁል ጊዜ በጎ ስራ ከእግዚአብሔር ዘንድ ዋጋ የሚያሰጥ ስለሆነ፣ ስለዚህ ገንዘብ ያለው በገንዘብ፣ እውቀት ያለው በእውቀት፣ ጉልበት ያለው በጉልበቱ እግዚአብሔርን ማገልገልና ከእግዚአብሔር ጋር መኖር
ግድ ያስፈልጋል። ስለዚህ እንግዲህ ቅዱስ ጴጥሮስ እንደምወድህ አንተ ታውቃለህ ብሎ በተናገረው መሰረት እንደምንወደው የሚያውቅ እግዚአብሔር ነውና እግዚአብሔርን ወደን በርሱ ወይም በቃሉ ኑረን የእግዚአብሔርን መንግስት እንድንወርስ እግዚአብሔር አምላካችን ይርዳን። ጌታ ሆይ እንደምወድህ አንተ ታውቃለህ። ያስተማረን የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነውን ይቆየን።